ሮሜ ምዕራፍ 2 ደግሞ አይሁድም ሆነ አሕዛብ ሁለቱም ኃጢአተኞች ናቸው ይለናል። ይሄኛው ምዕራፍ ትኩረት አድርጎ የሚናገረው ነገር በዋነኝነት ስለ አይሁድ ወይንም ከሳራ ስለተወለዱት የአብርሃም ልጆች ማለትም ስለ እስራኤላውያን ቢሆንም ከእስራኤል ውጪ ስላለው ሕዝብ ስለ አሕዛብም ይናገራል። አሕዛብ ከእግዚአብሔር ዕውቀትና ከተስፋው ቃል ከክርስቶስ ርቀው በየራሳቸው መንገድ ቢሄዱም የፈለጉትን ጣዖታት እያመለኩና ኃጢአትን እያደረጉ ቢኖሩም ነገር ግን ሕሊናቸው የእግዚአብሔርን መኖር ይናገራልና ሕሊናቸውንና እንዲሁም ደግሞ ሰማይና ምድር በምድርም ላይ የሚንቀሳቀሱ ፍጥረታት ስለ እግዚአብሔር የሚናገሩትን ሰምተው ለሰሙት ቃል ታዘው ለእግዚአብሔር የሚገባውን ክብር ባልሰጡበት መጠን ፍርድን እንደሚቀበሉ ይናገራል። የአይሁድ ሕዝብ ደግሞ በእግዚአብሔር የተመረጡና የእግዚአብሔርም ትእዛዝ የተሰጣቸው በትእዛዙ መሰረት ከሌላው ሕዝብ ተለይተው በቅድስና በመኖር እግዚአብሔርን ለተቀረው ዓለም ለመግለጥ የተጠሩ ሕዝቦች ቢሆኑም እነርሱ ግን ከሌላው ሕዝብ ተለይተው በተጠሩበት ጥሪ መሰረት መኖር አልቻሉም። ሕጉን ቢያውቁትም ነገር ግን አላደረጉትምና ስለዚህ እነርሱም ቢሆኑ ከተጠያቂነት ማምለጥ አይችሉም። ሌሎችም ጋር እንዲደርስ ላይክ ይደረግ።